በስመ አብ ሁላችን ለማለት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት በሰማያት ወሰላም በምድር ስምረቱ ለሰብእ የተባረክ አምላክ አበዊነ ለዘአብጽሐነ እስከ ዛቲ ሰዓት። ክብር ከእስራኤል ለቀቀ። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 4 ቁጥር 22 ክብር ከእስራኤል ለቀቀ። እንደ ሰማይ ሥርዓት የእግዚአብሔርን ቤተ መቅደስ በፍቅር የምታገለግሉ አዕይንተ እግዚአብሔር ካህናት አባቶቻችን፣ እንደ ቀዳሜ ሰማዕት እንደ ቅዱስ እስጢፋኖስ በዚህ ቤተ መቅደሱ በፍቅር የምታገለግሉ ዲያቆናት፣ የሰንበት ትምህርት ቤት ወጣቶች፣ የተወደዳችሁ እግዚአብሔር ልጆች፣ አባቶች፣ እናቶች ሁላችሁ በክርስቶስ ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ምስጋና የባህሪ ገንዘቡ የሆነ የአባቶቻችን አምላክ ጌታ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ቅድም በካህኑ እንደተነገረው በተለየ የህዳር ጽዮን በዓል በመላው ዓለም በተለይ በዋናው በሀገረ ኢትዮጵያ በቅድስት ከተማ በአክሱም ጽዮን በተለየ ድምቀት ይከበራል። ሰፊ ታሪክ አለው። ላለን ጥቂት ደቂቃዎች እግዚአብሔር በረዳን መጠን ለመማማር እንሞክራለን። የሚያስተምር የሚገስጽ የሚያንጽ እግዚአብሔር ነው። መንፈስ ቅዱስ ሁላችንንም ምስጢሩን ጥበቡን ይግለጥልን። የመጽሐፈ ሳሙኤል የመጽሐፍ ቅዱስ ክፍል ጸሐፊው ራሱ ሳሙኤል ነው። አባቱና እናቱ በምን ያህል ችግር ውስጥ አልፈው ሳሙኤል እንደተወለደ ታሪኩን ማንበብ በቂ ነው። በተለይ የመጀመሪያው ምዕራፍ የመጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ላይ ከቁጥር 1 ጀምሮ ያለውን ስታነቡት በሕልቃናና በሚስቱ በሐና በኩል የነበረውን የልጅ ችግር እግዚአብሔር ማኅፀን ፈቶ እንዴት ሳሙኤል እንደሰጣቸው፣ እናቱም እንዴት ደስ እንዳላት፣ ቤተሰቡም እንዴት አድርገው ሳሙኤልን ለብፅዓት በቤተ መቅደስ እንደሰጡት ተመዝግቧል። ዛሬ ግን እግዚአብሔር ረድቶን የምንነጋገረው ሳሙኤል ወደ ቤተ መቅደስ ሲገባ እግዚአብሔር በሳሙኤል በኩል በካህናቱ ላይ የሚመጣውን ነገር ቢያመለክትም ካህናቱ ችላ ማለታቸው፣ ይልቁንም የ98 ዓመት የዕድሜ ባለጸጋ የነበረው ካህኑ ኤሊና እነዚያ ሁለቱ ልጆች አፍኒንና ፊንሐስ ለእግዚአብሔር ቤት ታማኝ አገልጋይ ባለመሆናቸው ምክንያት ያ እስራኤል የሚመካበት፣ እስራኤል የሚምልበት፣ እስራኤል የሚገዘትበት ታቦቱ ከእነርሱ እጅ እንዴት እንደወጣ በመጽሐፍ ተመዝግቦ እናነባለን። እንግዲህ እንዲህ ነው የሚለው የመጽሐፈ ሳሙኤል ቀዳማዊ ምዕራፍ 4 ላይ ያለውን ምዕራፍ 2-3 ጀምሮ ስናነብ በቤተሰብ ውስጥ የነበረውን ቤተሰቡ በተለይ ካህኑ ኤሊ እንደ ካህንነቱ ለወጣት ልጆቹ የሰጠውን መልካም የሆነውን መልእክት ባለመረዳታቸው ባለመቀበላቸው አፍኒንና ፊንሐስ እግዚአብሔርን ክብር ስላጎደሉ ለአገልግሎታቸው ታማኝ ባለመሆኑ ይልቁንም እጆቻቸው ንጹሕ ባለመሆኑ ቤተ መቅደሱ ለማገልገል ብቁ ሆነው ስላልተገኙ እግዚአብሔር በምን አይነት ተአምር አፍኒንና ፊንሐስን በጦር ሜዳ እንደወደቁ መጽሐፉ መዝግቧል። አፍኒንና ፊንሐስ ቤተ መቅደሱን እንዳቆሸሹ ካህኑ ኤሊም አልደበቀም፣ አልሸሸገም። ጆሮው ሰምቷል። ነገር ግን ማድረግ የሚችለው አንድ ነገር ነው፣ ልጆቹን መምከር ነው። አባት ልጆቹ ሲያጠፉ ምንድን ነው የሚያደርገው? መምከር ነው አይደል? ከመምከር ውጭ የሚያደርገው ነገር የለም። እርምጃ አልወሰድም፣ ከቤተ መቅደስም አላባረራቸውም። ይህንን ማድረግ በሚችልበት ሁኔታ ላይ አልነበረም። ያስታውቃል። 98 ዓመት ሽማግሌ ነው። ካህኑ ኤሊ ሲያልፍ ተተኪዎቹ አፍኒንና ፊንሐስ ነበሩ። ነገር ግን ለመረከብ እነርሱ ዝግጁ እንዳልነበሩ ደግሞ ያሳያል። ካህኑ ኤሊ የአፍኒንና የፊንሐስ አገልግሎት መልካም እንዳልነበረ በሰማ ጊዜ
እናንተ ሰዎች ሆይ ሰው ከሰው ጋር ቢጣላ ሰው ያስታርቀዋል፣ ሰው ከአምላኩ ከእግዚአብሔር ከተጣላ ማን ያስታርቀዋል? እባካችሁ ሳታውቁ ከእግዚአብሔር እንዳትጣሉ እያለ ይመክራቸው ነበር። እውነተኛ ምክር ማለት እግዚአብሔር ልጆች፣ ሰው ከሰው ጋር ሲጣላ ማን ያስታርቃል? ሰው መሀል ገብቶ ያስታርቃል፣ ሽማግሌ ያስታርቃል። ሰው ግን የሚያገለግለውን አምላክ ጋር ከተጣላ ማን ያስታርቀዋል? ለገላጋይም ከባድ ነው። ለዚህ ነው ኢዮብ በመጽሐፉ ስለ እግዚአብሔር ለመነጋገር ፈለገና ግን አለ በእኔና በአንተ መካከል ማን ሽማግሌ ይኖራል ይላል። ኢዮብ በሕይወቱ ሁሉ የደረሰበትን ነገር ካየ በኋላ በእግዚአብሔርና በኢዮብ መካከል የሚያማልደው የሚያስታርቀው ሰው ይፈልግ ነበረ። ሽማግሌ ግን የለም ማለት አንተ ሁሉ ዳኛ ነህ፣ አንተ የሁሉ ባለቤት ነህ እያለ ይናገራል። አሁንም ካህኑ ኤሊ የተናገረው ይህንኑ ቃል ነው። ሰው ከሰው ጋር ቢጣላ ሰው ያስታርቀዋል፣ ሰው ግን ከእግዚአብሔር ጋር ቢጣላ ማን ያስታርቀዋል? እባካችሁ የምታደርጉት አገልግሎት መልካም ካልሆነ አልተጠንቀቁ እያለ ይመክራቸው ነበር። የሚገርመው ግን መጽሐፈ ሳሙኤል ምዕራፍ 2 ቁጥር 12 ላይ የካህኑ የኤሊ ልጆች ክፉዎች ነበሩ ተብሎ ተጽፏል። ምኖች ነበሩ? በመጽሐፍ ላይ ብዙ መልካም ወሬ የተወራላቸው በጣም የተመሰከረላቸው ሰዎች እንዳሉ ሁሉ እንደነዚህ አይነት ደግሞ ቃል በቃል አፍኒንና ፊናስ የኤሊ ልጆች የካህኑ ልጆች ክፉዎች ነበሩ ተብሎ ተጽፏል። እግዚአብሔር ክፉ ከመሆኑ ይጠብቃል። አንዳንድ ጊዜ ክፋትን ክፉ መሆናችን ላናውቀው ሁሉ እንችላለን። ምናልባት እነዚህ ሰዎች በእርግጥ አገልግሎታቸውን ማንም ሰው ሕዝቡም ስለሚያይ ይመሰክር ይሆናል። እነርሱ መልካም አደረግን ብለው ሊሆን ይችላል። ምናልባትም ደግሞ ሩቅ የመሰላቸው እግዚአብሔር በቅርበት ያለ እግዚአብሔር መሆኑን ባለመረዳት ይሆናል። አፍኒንና ፊናስ እነዚያ የካህኑ የኤሊ ልጆች ክፉዎች ነበሩ ተጽፏል። ክፉ ሆነው ደግሞ እግዚአብሔር ቤተ መቅደስ ማገልገል አይቻል። ክፉ ሆኖ ማገልገል አይቻል። ክፋትን እግዚአብሔር ያደቀልን ለማገልገል ከካህኑ ከኤሊ 96 ዓመት ሙሉ በሽበት ዘውድ ያገለግለው እግዚአብሔር እንዴት እንደነበረ ከአባታቸው ሩቅ ሳይሄዱ መማር ይችሉ ነበረ። እግዚአብሔር በአንድ ሌላ ያስተምራል፣ ሰው ግን አያስተውልም ተብሎ የተጻፈው ለዚህ ነው። ሩቅ መሄድ ሳያስፈልጋቸው ምን የክህነት አገልግሎት ምን መምሰል እንዳለበት ሩቅ መሄድ ሳያስፈልጋቸው ቤተሰባቸው ውስጥ ያለውን ሰው ማየት መማር ይችሉ ነበር። ከጥፋታቸው ሊታገሉ ሊታረሙ አልቻሉም። ታዲያ ምን ሆነ? እስራኤላውያን ባልተለመደ መልኩ በጠላቶቻቸው እጅ ወደቁ። በማን እጅ ወደቁ? ወዳጆቼ በጠላት እጅ አትውደቁ። በጣም ክፉ ነው። ጠላት ምሕረት የለውም። ጠላት አይምርም። በጠላት እጅ መውደቅ ክፉ ነው። እስራኤላውያን ጠላት በሚሉት በፍልስጤማውያን እጅ በታሪክ ሆኖ የማያውቀው በጠላቶቻቸው እጅ ወደቁ። ቢሄዱ ጦርነቱን አያሸንፉም። ለምንድን ነው ከእኛ ጋር እስከ ዛሬ ባልተለመደ እስራኤል በጠላቶቹ እጅ እንደዚህ የሚልበተበተው? ለምንድን ነው? ጥያቄ መጠየቅ ጀመሩ። ከጥያቄው ጋር ግን እግዚአብሔር ነበረ ለምን እንደዚህ እንዳደረገ። ከዚያ በኋላ አንድ መልስ መለሱ። እኛ የተሸነፍነው አሉ ታቦተ ጽዮን ከኛ ጋር ስላልነበረች ነው። ታቦቱ ከኛ ጋር ስላልነበረ ነው። ስለዚህ ታቦቱን ይዘን እንገጥማቸዋለን አለ። እውነት ነው። እስራኤል እንኳን ታቦት ይዞ ባዶ እጁን ሄዶ ተሸንፎ አያውቅም። እግዚአብሔር ከእነርሱ ጋር ነበር። የሚያመልኩት አምላክ የሚሸነፍ አምላክ አይደለም። አሁን ግን ሽንፈት ወጣ። ከእነርሱ መሸነፍ ልምድ ሆነ። በጠላቶቻችን ላይ መሰልጠን አልቻሉ። ስለዚህ ታቦቱን እናምጣ፣ ታቦቱ ከኛ ጋር ወደ ጦር ሜዳ ይውረዳሉ። ታቦት ሲሄድ ደግሞ ከእነርሱ ጋር ማን ይሄዳል? ንገሩኝ። ካህናት አብረዋል አይደል? አሁን እዚህ መንበረ ጸባዖት ቅድስት ሥላሴ ታቦቱ አለ። ታቦቱ የሚኖረው ካህናቱ ናቸው የተፈቀደላቸው። በማውጣት በማግባት በማስባረክ ከሕዝቡ ጋር በማገናኘት ስልጣን የተቀበሉ ካህናቶች ናቸው። ታቦቱ ባለበት ካህን አለ። ካህን በሌለበት ታቦቱ አይኖርም። ስለዚህ ታቦቱን ይዘው እስራኤልን ፍልስጤማውያን ሊገጥሙ ሲነሱ ከእነርሱ ጋር አፍኒንና ፊንሐስ የግድ አብረው መኖር ነበረባቸው። ካህኑ ኤሊ 98 ዓመቱ ነው። እንኳን ጦር ሜዳ መውጣት መግባት ደጃፍ መውጣት ነበረውበታል። ስለዚህ እግዚአብሔር
አፍኒንና ፊንሐስን በቤት ውስጥ ሊገላቸው ይችል ነበረ። ነገር ግን በአደባባይ በሕዝብ በጦር ሜዳ የክፋታቸው መልስ ይሆን ዘንድ እንደገና የሚገርመው እኮ መጽሐፈ ሳሙኤልን ስናነብ ምዕራፍ 5 ላይ ከቁጥር 1 ጀምሮ ያለውን ታሪክ ታነቡ። በጦር ሜዳ ውስጥ ታቦቱን ይዘው ሲመጡ ፍልስጤማውያን ተረበተበቱ። አሁንስ እንጃ ከእነርሱ ጋር አምላኮቻቸውን ይዘው መጥተዋል። እነርሱ አምላክ የሚሆን ታቦት ነው፣ የእስራኤል አምላክ ታቦት አልነበር። እግዚአብሔር ግን በታቦቱ ላይ እየተገለጠ ድል ያደርግ ነበር፣ ይሰራ ነበር። ለመጀመሪያ ግን እስራኤላውያን ታቦቱን ይዘው አሁን መፍራት ጀምረዋል። ፍልስጤማውያን በእስራኤላውያን ላይ ድል አደረጉ። አፍኒንና ፊንሐስ ታቦቱን አጅበው የሄዱት ሞቱ። ታቦቱን ተማረከ። ታቦቱ በጠላት እጅ ገባ፣ በማያመልኩት ሰዎች እጅ ገባ። ይሄ ለእስራኤል ውርደት ነበር፣ ሽንፈት ነው። በታሪክ ሆኖ አያውቅም ነበር። ለሚሰማው ሁሉ እስከዛሬ በመጽሐፍ የተጻፈው እንዲሁ አይደለም። ለምንድን ነው ታቦተ ጽዮን በጠላቶች በማያምኑት እጅ የወደቀችው? በአገልግሎት ምክንያት ነው። አገልጋዮቹ በአግባቡ ማገልገል ሳይችሉ ሲቀር እግዚአብሔር ሀገርን ለሽንፈት ይዳርጋል። ለምንድን ነው ዛሬ የሆነብን ያለ? ለምንድን ነው ሀገራችን ኢትዮጵያ የሃይማኖት ሀገር፣ የእምነት ሀገር፣ የምስጋና ሀገር፣ ሌሊቱ ሳይታቱ ማህሌቱ ምስጋናው፣ ጠዋት ኪዳኑ ቅዳሴው፣ ከሰዓት ደግሞ እንደዚሁ ምህላው በማይቋረጥ ምስጋና የምትኖር ሀገር፣ 44ቱን ታቦት ይዛ ምስጋና ጠዋት ማታ የምትሰዋ መስዋዕተ ኦሪት ሳይሆን የሐዲስ ኪዳን መስዋዕት እየሰዋ ለሕዝቡ የንስሐ የእውቀት ትምህርት የምታስተምረው በርካታ ካህናት፣ በርካታ ሺህ ዲያቆናት ያሏት፣ በርካታ ሰባኪያን፣ በርካታ ሊቃነ ጳጳሳት ያሏት ሀገር ኢትዮጵያ ለምንድን ነው ዛሬ በዚህ ደረጃ የከሰረችው? ለምንድን ነው ሰዎች መስማማት ያልቻሉ? ለምንድን ነው እንደ ሀገር ከፍ ማለት ያልቻሉ? ዛሬ የረሃብ ምሳሌ፣ ዛሬ የመጠላላት ምሳሌ፣ ዛሬ የጦርነት ምሳሌ፣ ዛሬ የችግር ምሳሌ ተደርጋ ኢትዮጵያ የተቆጠረችው ለምንድን ነው? አገልጋዮች ቆም ብለን ማሰብ ያስፈልገናል። በአገልግሎት ፈንታ እግዚአብሔርን አልባት ከኛ ፊት አንስቶ ከሆነ መመለስ ያስፈልጋል። የካህኑ ይሄን ምክር መስማት ያስፈልጋል። ካህኑ ኤሊ ዛሬ ይናገራል። ይሄንን ከተናገረ ከ3000 ዓመት ታሪክ ያለፈው ታሪክ ቢሆንም ዛሬ የኤሊ ምክር ለኛ ይሰራል። እግዚአብሔር እንዲህ ይላል፣ ከሰው ጋር ብትጣሉ ሰው ያስታርቃችኋል፣ ከእግዚአብሔር ጋር ብትጣሉ ግን ማን ያስታርቃችኋል ይላል። በእውነት አንዳች ጥል ከሆነ ያለ ቤተ መቅደሱን አቆሸሸነው ከሆነ ቤተ ክርስቲያንን አዋርደን ከሆነ ታቦቱን ቢማረክ ሕዝቡ ቀደም ብሎ የነበረው ያቺ ሀገር የምትታወቅበትን ሀገር በእኛ ዘመን ያላየናት ለምን ይሆን? በብዙ ስለ እሷ የተጻፈላት ብዙ ጀግኖች የነበሯት ሀገር፣ በጠላቶቿ ፊት ማንም የማያቆማት ሀገር፣ በብዙ የምትታወስ ሀገር ኢትዮጵያ ዛሬ ለምን እርስ በርስ እንዳንስማማ እንዳንግባባ ሆነ? አፍኒንና ፊንሐስ ወደቁ። ካህኑ ኤሊም የልጆቹን ሞት ሲሰማ ከተቀመጠበት ወድቆ ሞተ። ከኤሊ ልጆች መካከል የአንደኛው ልጅ እርጉዝ የነበረችዋ የባሏን መሞት የታቦተ ጽዮንን መማረክ በጠላቶች መውደቅ በሰማች ጊዜ በጽንሷ የነበረው ወንድ ልጅ ልትወልድ በተቃረበች ጊዜ ኃይል ካዳ፣ ከእርሷ ኃይል ሸሸ። በርቺ፣ አይዞሽ፣ ልትወልጂ ነው፣ ወንድ ልጅ ልትገላገኝ ነው ሲሏት እሷ ግን መሪር ማለቀሰች። ልጅ መውለድ ያስደስታል። ልጅ መውለድ የእናትነት የደስታ የመጨረሻው ጥግ ነው። በአንድ ቤተሰብ ውስጥ ልጅ ማግኘት የደስታ ምንጭ እንጂ የሐዘን ምንጭ ሊሆን አይችልም ነበረ። ሴቲቱ ግን በታቦተ ጽዮን መማረክ ልቧ አዝኗል። የባሏ መሞት በዚህ ደረጃ እስራኤል መዋረዱ አሳዝኗታል። ያሳዝናል። የቱንም እንበላለን እንጠጣለን። ያለነው በሰሜን አሜሪካ ሰው ሰርቶ ወጥቶ በልቶ ጠጥቶ ጠግቦ የሚኖርበት ሀገር ላይ ነው ያለነው። ግን ልባችን ያዝናል። እየበላን እየጠጣን እናዝናለን ስለ ሀገራችን፣ ስለ ኢትዮጵያ። ጠዋት ቁርስ በልተው ምሳ መብላት ስለማይችሉ ስለ ረሃብተኞች
እናዝናለን። መርጠው ስላልተወለዱበት ስፍራ ራሳቸው በሞት መቃብር ውስጥ ያገኙ ሕፃናትን ስናስብ እናለቅሳለን። በአንድ ወይም በሌላ ሃይማኖት በመኖራቸው ብቻ በግፍ ስለሚገደሉ ወላዶች፣ ሕፃናቶች፣ አረጋውያን እነዚያን ስናስብ እናዝናለን። ሴቲቱ በደስታ ቀን ታለቅሳለች። በርቺ ሲሏት ልትበረታ አልቻለች። አይዞሽ ልጁ ጫፍ ደርሷል፣ ልጅ ልትወልድ ነው አሏት። እርሷ በልቧ ያለው ጽንስ ሳይሆን መከራ ነበረ። በጽንሷ ውስጥ ያለው ያ የምትጓጓለት ልጅ ሳይሆን ሐዘን ነው፣ ለቅሶ ነው፣ እንባ ነው። መብላት መጠጣት የደስታ የመጨረሻ ጥግ አይደለም። የእግዚአብሔር ልጆች ዛሬ ልባችን በሐዘን ያለቅሳል። ዛሬ ቤት የሚጠረን ሁላችንም እያዘንን ነው። ታቦተ ጽዮን ተማርካለች። ቤተ ክርስቲያን በሚያሳፍር ውርደት ውስጥ ነው ያለችው። ስለ በጎቹ የማያዝኑ እረኞች የበዙባት ቤተ ክርስቲያን ሆናለች። ስለ ሀገር የሚያለቅስ ስለ ሀገር ተው የሚል ሽማግሌ የጠፋበት ሀገር ላይ ሆነናል። ስለዚህ ሀገር እናነባለን፣ ስላናለቅሳለን። የተከበሩ የተባሉ የተዋረዱ ሆነዋል። ስለ ልጆቻቸው ምንም ግድ የማይሰጣቸው ከንቱ ይልቁንም በጎቹ አርደው የሚበሉ መጻተኞች የሞሉባት ሀገር ሆናለች። የተባለው ልጅ መጣ፣ ልጁ ተወለደ። ስሙንም ኢካቦድ አሉት። ኢካቦድ ማለት ታቦቱን ተማርኳል፣ ክብርን ከእስራኤል ሸሽቷል ማለት ነው። ለልጇ ያዘጋጀችው ስም ይሄ ሊሆን አይችልም። ይሄ ልጅ ከመወለዱ አስቀድሞ የተዘጋጀለት ስም ይሄ አይደለም። እስራኤል ማሸነፍ እንዲህ መሸነፍ በታሪኩ አያውቁም። ያው በመካከሉ የማሸነፉ ምንጭ የሆነውን ታላቁን ነገር ታቦቱን በመካከላቸው ይዘው አይደለም እስራኤል ስለ እግዚአብሔር ጠርቶ ያሸንፍ ነበረ። ለምንድን ነው ዛሬ ጸሎታችን መልስ ማምጣት ያልቻለ? ለምንድን ነው ጾማችን ለውጥ ማምጣት ያልቻለ? ለምንድን ነው ሃይማኖታችን በዚህ ያህል ደረጃ ስትወርድ አባቶቻችንስ ቀና ብለው ስለ ሀገር የማይጸልዩት እኛንም እንድንጸልይ የማያደርጉ ስለ በጎቹ የሚራራ በጦር ሜዳ መካከል ሆነው ዜጎቻቸውን የሚያበረቱ አባቶቻችን በነበሩበት በጠላት እና ብፁዕ አቡነ ጴጥሮስ ዛሬ ታሪክ የሚያስታውሳቸው እንዲሁ በከንቱ እኮ አይደለም። ስለ በጎቻቸው ስለሚያዝኑ ነው። እና አቡነ ሚካኤል ዛሬም ስማቸው ከፍ በታሪክ የተባለው እኮ እንደው በፕራዶ መኪና 4 ኪሎ ለ4 ኪሎ እየዞሩ አይደለም። ስለ በጎቹ እያዘኑ እኮ፣ ስለ በጎቹ እያለቀሱ እኮ፣ ከበጎች መካከል ስለ አንዱ እያዘኑ እያለቀሱ እኮ። ከዚህ መካከል አንዱን ከምትገድል እኔን ከሕይወት መዝገብ ሰይፈኝ እንዳለው እንደ ሊቀ ነቢያት ሙሴ አንድ ሰው ከሚጠፋ ይልቅ እኔን ከሕይወት መዝገብ አጥፋኝ እና ቅዱስ ጴጥሮስ እንዲህ ነው ያደረጉት። ለብፁዕ አቡነ ጴጥሮስ በጠላት ፊት ሰውነታቸውን ትድ በሚያደርገው ጦር መሳሪያ ፊት ለፊት ቆመው ስለ ሃይማኖታቸው ዋጋ የከፈሉ ምን ነው ጴጥሮስ ወይ ዛሬ ተተኪ ያጣ? ምንድነው ዛሬ የሆነው? ምንድነው የጎደለ? ምንድነው ያጣ ነው? ክብር ከእስራኤል ለቋል። ከብዙዎቻችን በእውነት ነው የምለው ክብር ጠፍቷል። ከካህናቱ፣ ከምዕመናኑ፣ ከሕዝቡ ከብዙዎቻችን በእውነት ለመናገር ክብር ጠፍቷል። ክብር ከእስራኤል ለቀቀ። ኢካቦድ አለችው የልጇን ስም፣ ለልጇ ያዘጋጀችውን ስም እሱን ተወችው። እስራኤል ስለተዋረደ፣ እስራኤል ውርደት ገጥሞት የማያውቀውን በጠላቶቹ ፊት ስለተዋረደ ታዲያ ታቦተ ጽዮን እንዴት ተማረከች ካልን ታቦተ ጽዮን ሌላ ስራ አለ። ታቦተ ጽዮን ተማረከች። በምርኮ ስፍራ ግን እንዲሆነ ታቦትን ወስደው ከዳጎን ጋር አስቀመጡት። ወደሚያመልኩት ወደዚያ ወደ አምላኮቻቸው ስፍራ ወሰዱ። የሚገርመው ግን ታቦትን ያስቀመጡበት ስፍራ ለታቦት የሚገባው ቦታ አልነበረ። እነርሱ አምላካችን ነው ወደሚሉት በዚያ በዳጎን ውስጥ አጠገብ አስቀምጠው ጠዋት ሲመለሱ ዳጎኑ ወድቆ ለታቦቱ ክብር እየሰጠ አገኙት። 7 ወር ሙሉ ፍልስጤማውያን እያሰቃያቸው፣ 7 ወር ሙሉ
ቢያምኑ ቢማሩ ሊያስተምራቸው ባለመማራቸው 7 ወር ሙሉ መቅሰፍትን ሲቀባበሉ ከ7 ወር ቀረው ይሄ ከዚህ ውጣልን የእስራኤል አምላክ ከዚህ ውጣሉ። ታቦቱ ስራ ሊሰራ ነበር። ይሄ እነሱ አምላክ ነው የሚሉትን አስገብሮ ታቦት ከፍ ብሎ እግዚአብሔር ነግሶ እግዚአብሔር የሚገለጥበት የመንግስቱ መቀመጫ ስለሆነ እግዚአብሔር ከሕዝቡ ጋር የሚገናኝበት ስፍራ ስለሆነ ታቦት አምላክ ስለሆነ እኮ አይደለም። እግዚአብሔር ከሕዝቡ ጋር የሚገናኝበት የአዲስ ኪዳን ታቦት ደግሞ ደጋግመን እንደምናስተምረው የአዲስ ኪዳን ታቦት መስዋዕት ማክበሪያ ነው። እግዚአብሔር የምንሰዋውን የአዲስ ኪዳን መስዋዕት በእሱ ላይ እናሳርግበታለን። እስራኤል አሁን እንደገና ሊያገግም ነው። ያ የተባለችው ታቦቱ እንደገና ደጋሚ በክብር ትመጣለች። የኢትዮጵያ ለክብር ቀን ሩቅ አይደለም፣ ይመጣል። ተስፋ አንቆርጥም። እግዚአብሔር ፊቱን ይመልሳል። እግዚአብሔር ፊቱን ይመልሳል። ምናልባት በእኛ ዘመን እናየው እንጸልያለን እንጂ እግዚአብሔር ፊቱን ይመልሳል። ያችን ሀገር ዳግመኛ በምሕረቱ ይመለከታታል። ያችን ሀገር ዳግመኛ ይመለከታል። እግዚአብሔር በምሕረት ወደ ሕዝቡ ዳግመኛ ይመጣል። ሲመጣ ግን ከዚያ ከበረከቱ ከሚካፈሉት ውስጥ እኛ እንድንሆን ሁላችንን ይፍቀድልን። እንግዲህ ታሪኩ ሰፊ ነው። ቅድም እንዳልኩት ገብታችኋል። መጽሐፈ ሳሙኤል ቀዳማዊ ከምዕራፍ 1 ጀምሮ ያለውን እስከ 6 ድረስ ከዚያ በኋላ ያለው የሳሙኤልና የሳውል ታሪክ ነው። ግን እስከ 6 ድረስ ያለው ብታነቡት ዛሬ የምናከብረውን ሰፋ ያለውን ትምህርት በዚያው ታገኙታላችሁ። ልብ በሉ። ያቺ የምንላት ታቦተ ጽዮን ዛሬ ያለችው ኢትዮጵያ ውስጥ ነው። ታውቃላችሁ አይደል? ታውቃላችሁ። የሚገርመው ታቦተ ጽዮን ኢትዮጵያ ላይ ስንናገር የለችም የሚሉት ኢትዮጵያውያን ናቸው። እስራኤላውያንም የለችም ማለት ነው። እስካሁን ድረስ እስራኤላውያን እንኳን የት ነው ያለው ሲሉ ደፍረው ኢትዮጵያ የለችም አይደል? እኛ ጋር የለችም ይላሉ። የት እንዳለች እኛ እናውቃለን። አክሱም ጽዮን ውስጥ ነው ያለች። 3000 ዓመት ቀደም ሲል ከክርስቶስ ልደት በፊት ኦሪተ መስዋዕተ ኦሪት ይሰዋበት የነበረ በሐዲስ ኪዳንም ዛሬም አባቶቻችን በክብር አስቀምጠውታል። በክብር ኢትዮጵያን መባረክ ሲገባው በሚያሳዝን ሁኔታ እኛ ብቁ ባለመሆናችን ብዙ ግንት ቢኖርባትም ዛሬም በዚያቸው ሀገር አለ። ኢትዮጵያ ድለኛ ሀገር ናት። ግማደ መስቀሉ ያለበት ሀገር ነች። ኢትዮጵያ የት ነው ግማደ መስቀሉ ያለበት? እኮ ደብረ ከርቤ ላይ ነው። ከአራቱ ክፋዮች ግማደ መስቀል ማለት 4 ነው አይደል? 4 ቦታ አንዱ ክፋዩ ያለው ኢትዮጵያ ውስጥ ነው። ኢትዮጵያ የሃይማኖት ሀገር ነው። አባቶቻችን በብዙ ውጣ ውረድ በመከራ ውስጥ ቢሆን ሃይማኖትን አቆይተውልናል። እኛንን ለልጆች ማስተላለፍ ያልቻልነው፣ እኛንን ለትውልዱ ማስተላለፍ ያልቻልነው እንጂ እኛ የደረስንበት ብዙ ታሪክ የጠገበ ታሪክ ያላት ሀገር ኢትዮጵያ። ዮሴፍን የማያውቅ ሌላ ንጉሥ ነገሰ ተብሎ እንደተጻፈ ሆነብን እንጂ ታሪክን የማናውቅ እየሆነ ተቸገርን እንጂ ዛሬም በብዙ መከራ ውስጥ ይህንን ነገር ለማወቅ ለማስተማር እንጓጓለን፣ እንመኛለን። ስንቶቻችን ይህን ለማድረግ ፈቃደኞች ናቸው የሚለውን እናስባለን እንጂ እውነት ለመናገር ኢትዮጵያ በታሪክ አንቱ የተባለች ሀገር ናት። በጥንታዊነቱ በመጽሐፍ ቅዱስም እንደሷ ያለ በርካታ ጊዜ በታሪክ ስሟ የተጻፈ አሜሪካ እኮ የለችም፣ አውቃት። ዛሬ የተጠቀምንባት ሁላችን ጸወን መጠጊያ ብለን ከበናት። ግማሹ በባህር፣ ግማሹ በየብስ፣ ግማሹ በአውሮፕላን፣ ግማሹ በምን አቋርጦ፣ ግማሹ በመንገድ ላይ ቀርቷል። እዚች ሀገር ለመምጣት ስሟ መጽሐፍ ቅዱስ አያውቀው ያውቀዋል። አንድ ቦታ አሜሪካ ስም የለም። በታሪክ እንደ ኢትዮጵያ በርካታ ጊዜ ስሙ የተጻፈ አንድም ሀገር የለም። አንድም ከእስራኤል ቀጥሎ ሁለተኛው ሀገር ኢትዮጵያ ናት። በብዛት ኢትዮጵያ ስሟ ተጽፏል። እናንተ እኮ እንደዚህ አንድ ሀገር እንደ ልጆቼ እንደ ኢትዮጵያውያን አትሆኑም። ኢትዮጵያ እጆቿን ወደ ማን ትዘረጋለች? ወደ እግዚአብሔር ትዘረጋለች የተባለላት ሀገር ነበረች ኢትዮጵያ። ነገር ግን
የደረስንበት ዘመን ላይ ብዙ ውጣ ውረድ የደረሰባት ሀገር፣ በጣም የምታሳዝን ኮስማና ሀገር ሆናለች። እግዚአብሔር አምላክ በእውነት ኢትዮጵያ ሊጎብኝልን፣ ዳግመኛ በምሕረት ይጎብኝልን። ለሕዝቦቿ ደስታ፣ ፍቅር፣ አንድነት ይብዛልን። ሕዝቦቿ የሚተማመኑ፣ የሚዋደዱ፣ የሚከባበሩ፣ የሚደማመጡ ያድርግልን እና ታቦተ ጽዮን በአክሱም የለችም ስንል ኢትዮጵያ አለች ስንል የለችም የሚሉት እንዳልኩት ደጋግሞ ሌሎች እምነት ያሉ ኦርቶዶክሳውያን ሳይሆኑ ሌሎችም ደግሞ የሉም የለም ይላል። በግራም አንኮክ ታውቁታላችሁ። ግራም አንኮክ ታዋቂ እንግሊዛዊ ጸሐፊ ነው አይደል? ሳይል ሲል የሚለው መጽሐፍ ላይ በአማርኛም ተተርጉሟል። ታቦተ ጽዮን ፍለጋ የሚል አንብባችሁት ከሆነ አላውቅም። በጣም ስለ ታቦተ ጽዮን በስፋት ኢትዮጵያ ውስጥ ስለመኖሯ በስፋት እንደሱ የጻፈ የለም። በርካታ በ13ኛው በ15ኛው ክፍለ ዘመን የነበሩ ጥንታውያን ጸሐፊ እንኳን ሳይቀር ስለዚህኛው ታቦተ ጽዮን በኢትዮጵያ ስለመኖሯ ጽፈዋል። ነገር ግን አባቶቻችን በምስጢር በታሪክ አቆይተዋል። ማንም ሰው በድብቅ ጠብቀው አቆይተዋል። ጠላት ሲመጣ ለዮዲት ጉዲት እንኳን ሊያጠፉ ሲመጡ ወደ ዘዋይ ዘዋ ተሸሽገው ቆይተው ነው በኋላ ዛሬ ያለበት ስፍራ ያረፈችው። ዛሬ ያለው ትልቁ የአክሱም ጽዮን ቤት ቦታ የሁላችን ስፍራ፣ የከሌ ወይም የከሌ ያለ የኢትዮጵያውያን ስፍራ፣ የሁላችን ስፍራ እና በዚያም ኩራት ይሰማናል። እግዚአብሔር አምላክ የምናገለግለውን አገልግሎታችንን ይቀበልልን። የቀደመውን ፍቅር የቀደመውን አንድነታችንን ይመልስልን። ኢትዮጵያን በጥጋብ በሕዝቦቿ መስማማት፣ አንድነት፣ በረከት ያወርድልን። ይቆየን። አምላካችን እግዚአብሔር ሁላችንን አብዝቶ ይባርከን። ስብሐት ለእግዚአብሔር። አባታችንን ቃል ያሰማልን።